ቆንጆ ነች ግን ያገባት ሁሉ ሸሂድ ነው። አቲካ ክፍል 1 አባቷ ዘይድ ከሪሳላ በፊት የሞተ ነገር ግን ነብያችን አለይሂ ሰላቱ ወሰላም ያማረ ልብሱን ጀነት ውስጥ ሲጎትት እንዳዩት የተናገሩለት ወንድሟ ሰዒድ የሰይድና ዑመር ረዲየላሁ ዐንሁ እህትን ፋጡማን ያገባ ነው። በቁንጅናዋ መካ ውስጥ የሚወዳደራት አልነበረም። በወጣትነቷ ቤተሰቧን ያሰለቸው የሷን እጅ ሊጠይቅ የቤቱን ደጃፍ የሚጠኑት የሰዎች ብዛት ነው። የቁንጅናዋ ሲገር በተጨማሪም የቋንቋ ቀልጥፍናዋና በምትገጥመው ግጥም ማንም ሴት አይሞክራትም ነበር። አኽላቋን እንደ ተምሳሌት አድርገው ቁረይሾች ሴት ልጆቻቸውን የሚመክሩት ስነ ምግባር ነበራቸው። ቆንጆ ነች፣ ያገባት ሁሉ ሸሂድ ነው። አዎ ባል ባገባች ቁጥር ባሏ በምንም ሰበብ አይሞትም በላ ኢላሃ ኢላላህ መንገድ ላይ ሸሂድ ካልሆነ በስተቀር። እንዲያውም ታላቁ ሱሐቢ አብዱላህ ኢብኑ ዑመር የሰይድና ዑመር ኢብኑ አልኸጣብ ልጅ ሲናገሩ ሸሂድ ሆኖ መሞት የሚመኝ ይህችን ሴት ያግባ ብለዋል። እስቲ የመጀመሪያው ባሏ ማን ነበር? በለጋው እድሜዋ ይህንን ታሪክ የሚዘግበው ሰው ሲገልጽ ወንዶች ሊያገቧት ጧፍ ያደርጉባት ነበር ብሏል። ሁሉን ወንዶች አሸንፎ እጣውን ያገኘው አብዱላህ የማን ልጅ? የሰይድና አቡበከር አልሲዲቅ ልጅ ነበር። አብዱላህ ይህችን ልጅ ካገባ በኋላ ጸባዩ ይቀያየራል። ከአጠገቡ አይለይም። ከኢባዳው፣ ከንግዱ፣ ከአባቱ በእርሷ በኩል መሽጉል ሆነ። ይህም አባቱ አቡበከር ሲዲቅ ጠርተውት እስኪቆጡት ድረስ ነበር ኃላፊነቱን የተዘናጋው። አንድ ቀን አባቱ አቡበከር ሲዲቅ ሰላታቸውን ከረሱል ሰለላሁ ዐለይሂ ወሰለም ጋር ለመስገድ ወደ ነብዩ ሰለላሁ ዐለይሂ ወሰለም መስጊድ ሲሄዱ እግረ መንገዳቸውን ልጃቸውን አብደላህን ና አብረን እንሄድ ብለው አስነሱት። አብደላህም መንገድ ከመጀመሩ በፊት ሚስቱን ሊሰነባበታት በበሩ ስር ማር የሆኑ ቃላቶችን እየነገራት ሳለ አባቱ አቡበከር ሲዲቅ ትተውት መንገዳቸውን ወደ መስጂድ ነበዊ ይቀጥላሉ። አቡበከር ረዲየላሁ ዐንሁ ሰግደው ሲመለሱ ልጃቸው አብደላህ እስካሁን ድረስ በበሩ ስር ያንን ጣፋጭ ንግግሩን ከሚስቱ ጋር ሲለዋወጥ ይደርሱበታል። እንዲህ አይነት ሚስትስ ብትቀር ይሻላል። ወንዶች ይስማሙኝ ይሆን? አልሙሂም አባቱም ተደናግጠው ሰላትህን ጀምዕ አደረከው እንዴ ብለው ሲጠይቁት ተሰገደ እንዴ በማለት መልሶ ጠየቃቸው። ሰይድና አቡበከርም አዎ ብለው ከመለሱለት በኋላ ያ አብደላህ ይህች ሴት ከንግድህ ከኑሮህ አሁን ደግሞ ከፈርድ ሰላትህ መሽጉል አደረገችህ አይደልን? ፍታት ብለው ይጠይቁታል። አብደላህ ይህችን የሚወዳት ሚስቱን ዱንያንና አኺራን ያስረሳችውን ሚስቱን ይፈታታል ወይስ ከነቢያቶች ቀጥሎ የመጀመሪያውን ደረጃ የያዙትን አባቱን አቡበከር ሲዲቅን አልፈታትም ይላቸዋል? ይህን በክፍል 2 የምናየው ይሆናል።